በጸሎት መርሃ ግብራችንን እንጀምር። ሁላችሁም ለጸሎት ተነሱ። ኢየሱስ ክርስቶስ ኃጢአት ሕይወት ያሰጡን ጊዜ ከመስራት ኃጢአትን እግዚአብሔር ያላችሁበት እንግዲህ መርሃ ግብራችንን ጀምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ የማዕከል የበላይ ጠባቂ አባታችን መርጌታ አእምሮ ደሴ እንዲሁም ደግሞ ሁሌም ለመሰባሰባችን ምክንያት የሆናችሁ አባቶቻችን እንደምን ዋላችሁ? እንደምን ተሳፈያችሁ? አሜን። አምላካችን እግዚአብሔር በምሕረቱ በቸርነቱ ለዚህ ቀን እንኳን አደረሳችሁ አደረሰ። ዛሬ ሁላችንም እንደምናውቀው የ2018 የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓልን በአቡነ አቢብ የአረጋውያን ችግረኞች መርጃ ማዕከል አብረን እያከበረን እንገኛለን። እንግዲህ ወጣቶች ከጠዋት ጀምሮ መርሃ ግብሩን በዛ አይነት መልኩ ሲያሰማምሩ ቆይቷል። አሁን ደግሞ እንግዲህ ወደ መጨረሻው ደርሰን የምሳ ሰዓታችን ደርሰናል። በዚህም መሰረት እንግዲህ ምሳ መርሃ ግብር አለን። ቡናችንን ጠጥተን ተመራርቀን እንግዲህ ወጣቶች ከጧት ጀምረው ከእናንተ ጋር አብረው ለማሳለፍ ጊዜያቸውን በዚህ ሰዓት ያሳለፉትን በመጨረሻም ከእናንተ አንድ የሚፈልጉት ነገር አለ። እሱም ምርቃታችሁን ነው። ምርቃታችሁን ተቀብለው ደግሞ እናንተም ወደ ረፍታችሁ እነሱም ደግሞ የበዓል የግል መርሃ ግብሮቻችንን የሚያካሂዱበት ሁኔታ ይኖራል። አሁን የምሳ ፕሮግራማችንን ለማድረግ እጃችንን ታጥበን ቀጥታ ወደ ምሳ እንሄዳለን። መልካም የምሳ ሰዓት እንዲሆንልን ሁላችንም እንመኛለን። አሜን። በረከቱንና እድሜያችንን ይስጥ። ለነፍስ መዳኛ ያስገኛል። ሀገራችን ሰላም ያርግ። አመት አመት ያስልን። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ያብዛችሁ፣ ይስፋፋ። ሀገራችንን ሰላም ያድርግልን። ፍቅርና አንድነትን ይስጠን። ረሃቡንም ያስወግድልን፣ ጦርነቱን ያጥፋልን። ሰላም ያድርገን። ሰላም ውላችሁ ሰላም እደሩ፣ ሰላም ግቡ። ደግሞ ስለተካፈላችሁልን እግዚአብሔር ያክብርልን። እንግዲህ እናንተም እድሜና ጤና ይስጥልን። ሁሌም እየመረቃችሁን በጸሎት ለሀገር ለሰላም ሁልጊዜ የምትታትሩ እንድትሆኑልን እግዚአብሔር አምላክ ይርዳን። እንግዲህ እናንተን በጤና ቆዩልን የምንለው ከዚህ በመቀጠል እንግዲህ አባታችን በጸሎት እንዳይከፈቱልን በጸሎት ያሳርጉልንና እንግዲህ እግዚአብሔር ይስጥልን። ልጆቻችሁ ሁሉ ዘሪያዙላችሁ። እግዚአብሔር ውሎ ለመግባት ያበቃና አምላክ አድሮ ለመገናኘት ያበቃና አምላካችን የስጦታ ደግሞ የኃጢአት መደምሰሻ የዲያብሎስ ድል መንሻ ሕይወት ማደሻ የመንግስት ሰው መረሻ ስጦታ ያድርግልን። የተመረቀው ምርቃት እናሳድርግልን። በሰላም እንዲያሳድረን አምላካችን በዓሉን ባለክብር ባላሳበረጅ እንዲያድርግልን። ወላቡነ ዘበሰማያት